በዚህ ቪዲዮ እንግዲህ 12ኛ ክፍል ውጤት በመጣበቆኝ በሳምንት ከ20 ሺህ ያላነሰ ብር እንዴት እንደምሰራ ነው ማሳያችሁ። የዛሬ ቪዲዮ እንግዲህ የሚሆነው እንዴት ብር እንደምሰራ ዲቴይል ነው ማሳያችሁ። ስለዚህ ዋነኛው ቢዝነስ which is like drop shipping እንደማለት ነው። ክላይንቶች ፕሮዳክት የሚሸጡ ክላይንቶች እንፈልጋለሁ። እዚህም ቲክቶክ ላይ ማስታወቂያ ሰራላችኋለሁ። ገዢ ሲመጣ ደግሞ ለገዢው ላይ የሆነ ያህል ብር ጨምሬ የራሴን የሆነ ያህል ብር ጨምሬበት እሸጣለሁ ማለት ነው። ስለዚህ ዛሬ ከአንዱ ቲክቶክ ፔጅ አንድ ከስተመር ደውለው መግዛት የሆነ ነገር እንደሚፈልግ ደውሎ ነግሮኛል ማለት ነው። ዲሊቨር ነው ስለዚህ ማድረገው በብዛት ራሴ ዲሊቨር አላደርግም። ምሰራው ስራ ካለ ጀስት ወይ በራይድ እንዲላክ አደርጋለሁ ወይ ደግሞ የሆነ መንገድ አመቻቻለሁ። እንግዲህ ከክላይንት ቤት ያው ፕሮዳክቱን ተቀብዬ እየሄድኩ ነው ማለት ነው። ስለዚህ ሎኬሽን ልካልኛለች ሴትዮዋ። ቀጥታ ወደ እሷ ቤት ነው የምሄደው ማለት ነው። እዛው ዲሊቨር አድርጌ ብሩን ተቀብለው መጨረስ ነው በቃ። እንግዲህ ከስተመር ቤት ደርሻለሁ። ስለዚህ ልደውልላትና መምጣት ልንገራት። ሄሎ የላክሽኝ ሎኬሽን ጋር ደርሻለሁ። ጋይስ this is another day almost week አንድ ዊክ ሆኖኛል ያንን ቪዲዮ ከረስኩት። አናዘር ካስተመር አናግሮኛል ማለት ነው። አሁን በሌላ በስራ ጉዳይ ወደ ጋርመንት አካባቢ ነው ያሉት። አሁን ደግሞ ዲሊቨር የምናደርገው ወደ ቃሊቲ አካባቢ ነው ማለት ነው። ስለዚህ ድጋሚ ተመሳሳይ ፕሮሰስ ነው። ወደ ክላይንት ቤት ሄዳለሁ። ከክላይንት ቤት ወደ ከስተመር ቤት ፕሮዳክቱን ይዤ ዲሊቨር ላደርግ ሄዳለሁ ማለት ነው። የማናዘር ቪዲዮ ተመሳሳይ ነገር ነው፣ ምንም ዳውት የለም። ስለዚህ መኪና አስነስቼ እንግዲህ ወደ ቃሊቲ እንግዲህ ከከስተመር ቤት ፕሮዳክቱን ተቀብያለሁ ማለት ነው። ስለዚህ ቀጥታ ዲሊቨር ላደርግ ድጋሚ ወደ ቃሊቲ ሰዎች ናቸው እንግዲህ በዚህ ሰሞን ከስተመራችን። ስለዚህ ወደ እሷ ጋር እንሄዳለን ማለት ነው። ጋይስ እንግዲህ ከስተመር ቤት ገብቼ ዲሊቨር አድርጌ እቃውን ፔመንትን ተቀብያለሁ። እንታያችሁ ከሆነ በሌላ ስልኬ ነው ማሳያችሁ 10,000 ብር ነው። ስለዚህ ፔመንቱን ተቀብያለሁ ማለት ነው። ያው ቀላል የሆነ ስራ ነው፣ ብዙ ከባድ አይደለም። ዲሊቨር ማድረግ ነው ትንሽ ከባዱ። እሱንም ደግሞ እኔ የማደርገው ላይክ 10% ዲሊቨር እንዲያደርግልኝ ነው የማደርገው። ምክንያቱም እኔ ሞር እዚህ ስራ ላይ ወይ ደግሞ ሌላ ስራ ላይ በደንብ ጊዜ ኢንቨስት ለማድረግ ሌላ ሰው ዲሊቨር እንዲያደርግልኝ ነው የማደርገው። ይሄን ስራ ደግሞ እንዴት መስራት እንደምትችሉ ሞር ዲቴል ገብቼ ደግሞ በሌላ ቪዲዮ አሳያችኋለሁ። ስለዚህ እስከዛ ድረስ ደግሞ ይሄን አካውንት ላይክ እና ፎሎ ማድረግ እንዳትረሱ። ሌላ ደግሞ የሚገራርሙ ኮንቴንቶች በቅርቡ ለቀላችኋለሁ።